ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላምና ፍቅር ለእናንተ ይሁን። ዛሬ በሀገራችን የጥበብ ዓለምና በሶሻል ሚዲያ መንደር ውስጥ ከፍተኛ መነጋገሪያ ስለሆነውና ብዙዎችን ሰርፕራይዝ ስላደረገው አዲስ ሚስጥራዊ የትዳር ታሪክ ይዘንላችሁ መጥተናል። አብራችሁን ቆዩ። ኳይ ዳሪ ሸንኮሬ ዳሪ ሸንኮሬ ታዋቂ ሰዎች በተለይም አርቲስቶች አዳዲስ የህይወት ምዕራፎችን ሲጀምሩ ማየት የተለመደ ቢሆንም የዛሬው ግን ፍጹም የተለየ ነው። ለምን መሰላችሁ? ሙሉ በሙሉ ከካሜራ እይታ ውጭ በከፍተኛ ሚስጥርና በጥንቃቄ የተመሰረተ ትዳር ስለሆነ ነው። ብዙዎቻችሁ ይህች ታዋቂ አርቲስት የቀድሞውን የህይወት ውጣ ውረድ አልፋ አሁን በምን መልኩ አዲስ ምዕራፍ ጀመረች፣ ለምንስ ጉዳዩን ከህዝብ ዓይን ለመደበቅ መረጠች ብላችሁ መጠየቃችሁ አይቀርም። ዛሬ ከውስጥ አዋቂዎች ያገኘናቸውን እውነተኛ መረጃዎች ከሽምግልና ጀምሮ እስከ ቤተ ክርስቲያን ስነስርዓት ድረስ ያለውን ዝርዝር እውነት አንድ በአንድ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ነገሩ የጀመረው በቅርብ ቀናት ውስጥ ነው። ይቺ ሁላችንም የምናውቃትና የምንወዳት ታዋቂ አርቲስት አዲስ ሰው ወደ ህይወቷ ብቅ ማለቱን የሚጠቁሙ መረጃዎች መውጣት ይጀምራሉ። ይህንን ተከትሎ ምን የተፈጠረ ይመስላችኋል? በማህበራዊ ሚዲያ ገጾች በተለይም በኢንስታግራም ገጿ ላይ የሚታዩት መልእክቶች ሙሉ በሙሉ በአንድ ጊዜ ተቀየሩ። ከመላው የሀገር ውስጥና የውጭ ሀገር አድናቂዎቿ እንዲሁም ከሙያ አጋሮቿ የሚጎርፉት የእንኳን ደስ ያለሽ ትዳርሽ የተባረከ ይሁን የሚሉ አድናቆቶችና ልብ የሚነኩ ምኞቶች የኢንስታግራም ገጿን ሙሉ በሙሉ አጨናንቀው ሰንብተዋል። ይህ የደስታ ናዳ ለአንድ ነገር በር ከፋች ነበር። ብዙዎች ሰርጉ መቼ ነው? ለምን በይፋ አልተናገረችም? እያሉ ጥያቄ በሚያበዙበት በዚህ ሰዓት ከጀርባ የተከናወኑት ትልልቅ የባህልና የሃይማኖት ስርዓቶች ግን ቀድመው ፍጻሜ አግኝተው ነበር። አሁን ወደ ዋናው ምስጢር እንግባ። አዲሱ ሰው ወደ ህይወቷ ዘልቆ የገባው በጩኸትና በቬሎ አልነበረም። ነገሮች የጀመሩት እጅግ በተረጋጋና የሀገራችንን ባህል በጠበቁ መልኩ ነው። በታመኑ ምንጮች የተረጋገጡ መረጃዎች እንደሚያሳዩት በመጀመሪያ በመካከላቸው የነበረው ግንኙነት በጥንቃቄ ከተያዘ በኋላ ወደ ትልቅ ደረጃ ለመሻገር የክብር ሽምግልና ተልኳል። የሀገር ሽማግሌዎችና የቅርብ ቤተሰቦች ባሉበት ስነ ስርዓቱን የጠበቀ የሽምግልና ሂደት ተከናውኖ ጥያቄውን በደስታ ተቀባይነት አግኝቷል። ከሽምግልናውም በኋላ የቃል ኪዳን ስነ ስርዓት እንደተፈጸመ ተነግሯል። ይህ ሁሉ አልፎ ግን አሁንም በማህበራዊ ሚዲያ ላይ ምንም አይነት ፍንጭ አልተሰጠም ነበር። ለምን መሰላችሁ? ይህ ሁሉ ሂደት ከተጠናቀቀ በኋላ ጉዳዩ በቀጥታ ወደ ትዳር አምርቶ በአሁኑ ሰዓት ሁለቱ ጥንዶች በአንድ ላይ አዲስ የጋራ ህይወት መኖር በመጀመራቸው ነው። አዎ፣ በአሁኑ ሰዓት አብረው መኖር እንደጀመሩና አዲሱን የህይወት ጉዟቸውን እንደቀጠሉ የሚጠቁሙ ይፋዊ መረጃዎች እየወጡ ይገኛሉ። ታዲያ ጉዳዩን ለምን በሚስጥር መያዝ አስፈለገ? ታዋቂ አርቲስት ሆኖ ሰርግንና አዲስ ህይወትን መደበቅ ይቻላል የሚለው ጥያቄ በብዙዎች ዘንድ ይነሳል። እውነቱ ግን እጅግ ልብ የሚነካ ነው። ህይወትን መለስ ብለን ስንመለከተው ሁላችንም ብንሆን በትናንትናው ማንነታችን ውስጥ ያሳለፍናቸው የራሳችን የሆኑ ጠባሳዎች፣ ስህተቶችና ከባድ ስቃዮች ሊኖሩ ይችላሉ። ይቺው አርቲስትን ብትሆን በትናንትናው የህይወት ምዕራፏ ውስጥ ያሳለፈችውን ከባድ የትዳር ስብራትና በሶሻል ሚዲያ ምክንያት የደረሰባትን መናወጥ ጠንቅቃ ታውቃለች። ውስጥ አዋቂዎች እንደሚናገሩት በትናንትናው ህይወት ውስጥ ያሳለፈችውን ስቃይና ስህተት በድጋሚ መድገም የሚፈልግ አንድም ሰው የለም። ይህ አዲሱ ውሳኔ የመነጨው ራስንና አዲሱን ትዳር ከመጠበቅ ፍላጎት ነው። በተለይም ከካሜራ ፊትና በየማህበራዊ ሚዲያው ከሚኖሩት ወሬንና የግል ህይወትን ለእይታ ከሚያቀርቡ ሰዎች ራሷን ሙሉ በሙሉ አርቃለች። ይህም ብቻ አይደለም። ሰርጉ የተከናወነው በደመቀ ሆቴል ወይም በሺዎች የሚቆጠሩ ሰዎች በተገኙበት አዳራሽ አልነበረም። ይልቁኑ የተከበሩ የሃይማኖት አባቶች ብቻ በተገኙበት እጅግ በጣም ጥቂት የቅርብ ሰዎች ባሉበት በሚስጥርና በጸሎት መንፈስ ቃል ኪዳኑ ተፈጽሟል። ከዚህ በኋላ ነው እንግዲህ በቀጥታ ወደ ትዳር ህይወት የተሻገሩት። የትላንትናው ትዳሯ በሶሻል ሚዲያ ላይ በሚንቀሳቀሱና በሚናፈሱ ከንቱ ወሬዎች ምክንያት ክፉኛ ተናውጦና ቀዝቅዞ እንደነበር ይታወሳል። ለዚህም ነው አዲሱን ህይወት በድብቅ በማድረግ ወሬው ሁሉ እስኪረጋጋና ሲቀዘቅዝ ድረስ በጥንቃቄ ለመያዝ የመረጠችው። ውድ ተመልካቾቻችን እናንተስ ይህንን ሀሳብ እንዴት ትመለከቱታላችሁ? በሀገራችን ባሉ ታዋቂ አርቲስቶችና ዝነኛ ሰዎች ዘንድ የግል ህይወትንና አዲስ ትዳርን በድብቅ መጀመር የተሻለ አማራጭ ነው ወይስ አድናቂዎችን ማሳተፍ ያስፈልጋል? ሀሳባችሁን ኮሜንት ላይ ያስፈሩልን፣ እያነበብን እንወያያለን። አሁንም ቢሆን ስለዚህ አዲስ እንቅስቃሴና ስለ ጥንዶቹ ሁኔታ አዳዲስ መረጃዎች በሶሻል ሚዲያ ላይ መውጣታቸውን ቀጥለዋል። እኛም የምናገኘውን እያንዳንዱን ያልተሰማ መረጃ በፍጥነት ወደ እናንተ ለማድረስ ዝግጁ ነን። ለዚህ ቻናላችን አዲስ ከሆናችሁ በዚህ አጋጣሚ ሰብስክራይብ በማድረግ የእኛ ቤተሰብ እንድትሆኑ እንጋብዛችኋለን። የአርቲስቶች የትዳር እውነትና የብቸኝነት ፈተና።
በነገራችን ላይ አርቲስቶቻችን ለምንድን ነው ትዳር የማይቀናቸው? ለምንስ ፈጥነው ይፋታሉ የሚለው ጥያቄ በህዝብ ዘንድ በተደጋጋሚ መነሳቱ አይቀርም። ነገር ግን ከማግባታቸው በፊት የነበራቸውን ዝና፣ ሀብትና ተወዳጅነት ተጠቅመው ለራሳቸው የሚሆን ገንዘብ ከሰበሰቡና በጥቂቱ ከቆሙ በኋላ ራሳቸውን መቻል እንደሚጀምሩ ይናገራል። ዝናቸው ሲጨምርና የገንዘብ አቅማቸው ሲፈረጥም ደግሞ ከአንተ ጋር መቀጠል አልችልም፣ እኔ ራሴን እችላለሁ የሚሉ ወገኖች መብዛታቸው የማይካድ ሀቅ ነው። ይህ ደግሞ ሁላችንም የምናውቀው የገሃዱ ዓለም እውነታ ሆኖ ቀጥሏል። በአሁኑ ሰዓት አንዳንዶች ፍቺን እንደ ፋሽን ተያይዘውት ዛሬ ተፋተው ነገ በአዲስ ቀለበት በአዲስ የትዳር አጋር በድፍረትና በቅንጦት በማህበራዊ ሚዲያ ላይ ብቅ ሲሉ እናያለን። ትዳር ፈረሰ ተብሎ 2 እና 3 ወር ወይም ጥቂት ዓመታት ብቻ አልፎ አዲስ ህይወት መጀመር እየተለመደ ሆኗል። ነገር ግን በትዳር መፍረስ ውስጥ ትልቁንና ከባዱን ዋጋ የሚከፍሉት እነማን ናቸው ብለን ስናይ ብቻቸውን የሚቀሩት እናቶች ናቸው። ነገር ግን በትዳር መፍረስ ውስጥ ትልቁንና ከባዱን ዋጋ የሚከፍሉት እነማን ናቸው ብለን ስንጠይቅ ልጆችን ይዘው ብቻቸውን የሚቀሩት እናቶች ናቸው። ልጆች ለአባታቸው ይናፍቃሉ እያሉ በሀዘን ልባቸው የሚሰበር በትዝታና በብቸኝነት የሚጎሳቆሉ በርካቶች እናቶች አሉ። እንደ ትላት በድንገት ተጋብተው ዛሬ ደግሞ ሳይፈልጉ በግዴታ የአንድ ወገን ጭካኔ ተጨምሮበት ብቸኛ ህይወትን ለመምራት የሚገደዱ ጥቂቶች አይደሉም። በዚህ ከባድ ህይወት ጎዳና ውስጥ ፈተናው ሲበዛ ብቻቸውን ልጆችን ማሳደግና መምራት ከባድ ዋጋ ያስከፍላል። ይህን ሁሉ ውጣ ውረድ አልፌ እዚህ ደርሻለሁ፣ ነገር ግን ብቻዬን ለመሆኔ አስቤውም ፈልጌውም አላውቅም የሚሉ እናቶች ጥቂቶች አይደሉም። በተለይም ከስራና ከድካም ሲመለሱ በብቸኝነት ስሜት ውስጥ ልባቸው ሲሰበር የሚያቅፋቸው በሀሳብ የሚደግፋቸውና ልጆቻቸው ስለ አባታቸው ከባድ ጥያቄዎችን ሲጠይቁ አብሮ የሚመልስላቸው እውነተኛ የህይወት አጋር ይናፍቃሉ። ታዲያ ፈጣሪ አምላክ ረድቷቸው እንዲህ አይነቱን ከባድ የብቸኝነት ስብራት የሚጠግን ለልጆቻቸውም አባት የሚሆን መልካም ሰው ሲያገኙ ነገሮች ሁሉ ይቀየራሉ።